በህይወት እስካለን ከባድ ጊዜያትን ማሳለፍ የማይቀር ነው። ህይወት ከፍታ ብቻ አይደለም፣ አንዳንዴ ዝቅታም ነው። ህይወት ብርሃን ብቻ አይደለም፣ አንዳንዴ በጨለማ መሄድ ግድ ነው። አንዳንዴ ውስጣችንን የሚረዳን የሌለ ብቸኛ የሆነን ይመስለናል። አንዳንዴ ነገሮች ካሰብነው ካቀድነው ውጪ ሲሆኑብን በተስፋ መቁረጥ ውስጥ እናልፋለን፣ እንፈራለን። ግን በዚህ መሃል አንድ ነገር ማስታወስ ህይወታችንን ይለውጣል። እስካሁን ያለፍኩበትን ሳይ አሁን ያለሁበት ይቀልብኛል። ትላንትና ላልፍም ካልኩበት ነገር እግዚአብሔር ረድቶ ዛሬ አቆሞኛል። ዓላማ አለኝ። ዝም ብዬ አልኖርም። ከዓላማዬ ደግሞ ማንም አያቆመኝም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ተስፋ አልቆርጥም፣ አልፈራም። እግዚአብሔር ከኔ ጋር ነው። የህይወቴ መልካም ጊዜ ከፊት ለፊቴ ነው። በውስጤ ያለውን አውቀዋለሁ። በዓለም ካለው ይበልጣል። ምን ያህል በአምላኬ እንደተወደድኩ አውቃለሁ። ህልሜ ያለ ጥርጥር እውነት ይሆናል። እግዚአብሔር ሲፈጥረኝ ልዩ አድርጎ ነው የፈጠረኝ። እግዚአብሔር በእኔ ህይወት መልካም ነው። ሰይጣንን አልሰማም፣ ሁኔታን አልሰማም፣ እግዚአብሔርን እሰማለሁ። እርሱ ደግሞ ለእኔ ያለው ዕቅድ መልካም ነው። ይህን ሳስብ ደስ ይለኛል። አምነዋለሁ፣ አልፈራም። ስለዚህ ወንድሜ፣ ስለዚህ እህቴ፣ ምንም አይነት ሁኔታ ውስጥ ብትሆኑ እግዚአብሔር መልካም ነው። እግዚአብሔር ላንተ ያለው ዕቅድ መልካም ብቻ ነው። እመነው። ለሰው የማይቻል ለእግዚአብሔር ይቻላል። ላንተ ከባድ የመሰለ ላንተ የማይቻል የመሰለ ለእግዚአብሔር ቀላል ነው። ታገስ፣ ጽና፣ በርታ፣ አትፍራ። ወደፊት መሄድን እንዳታቆም። እመን እንጂ አትፍራ።